ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬም ደግሞ እንደባለፈው ከትላንት ወደና ከሁለት ቀን እንደዚህ ከሁለት ቀን በፊት በሰሩት አይነት ቪዲዮ ነው እየሰሩ ያሉትና እንደዚህ ሲሆኑ እንደዚህ ሆኖ ሲመጡ ደስ ይለናል። ገባችሁ አይደለ? በጣም ነው የሚያምሩት። ነገር ግን እኔ ምለው ማለት ነው ብሩኬ የሚያስበው ሌላ ነው። ገባችሁ አይደለ? ዱባይ እስከሄድ ድረስ እንኳን ስለምናፍቅሽ በቃ አለ አይደለ? እንዴ ልበላችሁ እሱ መሄድ ነው የሚያስበው። ሐሳቡን እንኳን አልቀየረም። ገባችሁ አይደለ? ኢቭን እንኳን ከሃይሚ ጋር እንሄዳለን አይደለም ያለው፣ መሄድ አይቀርም ነው ያለው። ገባችሁ አይደለ? ግን ያም ሆነ ይህ ማለት ነው ገባችሁ፣ ሃይሚ ብዙ ነገርን ክፍተት እየሰጣችሁ ነው ለሱ። ገባችሁ? ጥፋቱ የሱ ሆኖ እንኳን ከሱ ጋር ለመታረቅ እንኳን ብዙ ነገርን ክፍተት እየሰጣችሁ ነው አንድ ላይ ለመሆን ወይም ደግሞ ሁሉም ነገር ይቅር እንዳለችውና አንድ ላይ እንዴት ነው ሁሉም ነገር ይቅር ብለው ከሱ ጋር ለመሆን ወይም ደግሞ ምናምን አዝባቢያ ነው ምናምን እየሰጣችሁ ነው። እሱ ግን አሁንም ደግሞ ሐሳቡ ምንድነው ልክ ከሃይሚ ጋር መዝናናት ወይም ደግሞ ልክ ከሃይሚ ጋር እንዴት ልበላችሁ ልክ ሲሄድ ድረስ ከሷ ጋር አሳልፎ መሄድ ነው የሚፈልገው። ገባችሁ? እንደዚህ አይደለም የእውነት እሱ ከሃይሚ ጋር መሆን የሚፈልግ ከሆነ እስከ መጨረሻ እንደዚህ ሆነው ገባችሁ አይደለ? በዚሁ ከቀጠሉና ይቅር ተባብሎ በዚሁ ተረሳስቶ ያቺ እርጉዟም እዛው ቀርታ አንድ ላይ ከሆኑ ደስ ባለን። እኔም በጣም ነው ደስ የሚለኝ። ነገር ግን ሃይሚ በጣም እንደምትወደው እንደምታፈቅረው ስለሚያውቅ እንዲጫወትባት ደግሞ እኔ አልፈቅድም። ገባችሁ አይደለ? ኦኬ እናውቃለን ሃይሚ ብዙ ነገርን እንትን ብለዋለች። ገባችሁ አይደለ? ልክ እንደማንም ሴት አይደለችም። ገባችሁ አይደለ? ሴቶች ስንባል ይሄ ነገር ድርጊት ተደርጎብን እንኳን እንደዚህ ይቅር ብለን እንደዚህ ከሱ ጋር እንልቀልድ አይደለም ማየቱ እንኳን አንፈልግም። ማናችሁም ሴቶች እዚህ ጋር እኔ እነሱን ለማጣላትም ምናምን አይደለም፣ እውነት ለመፍረድ ነው ወይም ደግሞ እውነት ለማውራት ነው። ገባችሁ አይደለ? እውነት እናውራ ሲባል ደግሞ አብዛኛው ሴቶች ማለት ነው የሆነ አላቅም አስቴት ሲሰጣችሁ ራሱ የሆነ እውነት ማውራት አትፈልጉም። ዝም ብላችሁ በጨለማው መሄድ ነው የምትፈልጉት። ገባችሁ አይደለ? እናንተ ብትሆኑ ራሱ እንደዚህ አታደርጉትም። ገባችሁ? ኢቭን እንኳን ሃይሚ ኦኬ አልቆረጠችም። ገባችሁ? አልቆረጠችም በፍጹም። ብዙ ቦታ ሴቶች ስንባል ለመቁረጥ በጣም ብዙ ጊዜ ይፈጅብናል። ገባችሁ? እንደ ወንዶች በአንዴ ቆርጠን ሌላ ላይ የምንጀምርበት ወይም ደግሞ ሌላ ሴት ጎትተን አይደለም የምናመጣው። እንደነሱ ሴት ጎትቶ እንደሚያመጡት እኛም ቶሎ ብለን ሌላ ወንድ ጎትተን አይደለም የምንመጣው ማለት ነው። ገባችሁ አይደለ? ሴቶች ስንባል በጣም ብዙ ጊዜ ይፈጅብናል ያ ሰው ለመርሳት ማለት ነው። ኢቭን እንኳን አናምንም ሌላ ላይ ለመጀመር ወይም ደግሞ ሌላ ወንድ አምጥተን በህይወታችን ውስጥ ለማስገባት ማለት ነው። ልክ እንደዛኛው ወንድ ነው የሚመስለን። ወንዶች እንዳለ አጠቃላይ አንድ አይነት ነው የሚመስለን። ሴቶች ግን ወንዶች ግን እንደዛ አይደሉም። ገባችሁ አይደለ? ወንዶች መሞከር ነው የሚፈልጉት። ሞክሮ እንትን ተመቸችሁ ካልተመቸችሁ ላሽ ማለት ነው የሚፈልገው። ከልብ አፍቅሮ አይደለም ከሷ ጋር የሚሆነው ወንዶች ማለት ነው። እኔ ስለማቅ ነው በደንብ ነው ማቃቸው። ገባችሁ አይደለ? አቃቸዋለሁ። ሴቶች ግን በጣም ብዙ ጊዜ ከአንዱ ጋር ጀመረች አይደለ? ግን ያ ነገር እንኳን ቢክዳትም ያ ሰውዬ ብትሆን ያ ልጅ ጋር ብትለያይም በጣም እንትን ትለዋለች። ገባችሁ አይደለ? እንዴት ልበላችሁ እንዴት ዓመተ ምህረት ነው የሚፈጅባት። ያ ሰው ከልቧ ለማውጣትም ብዙ ጊዜ ይፈጅባታል። ግን ካወጣች በኋላ መልሰም አትገኝም ከዛ ሰው ጋር ማለት ነው። ለምን ምድር ከሰማይ ጋር አይገናኝም? ከዛ ሰው ጋር ድጋሚ መገናኘት ራሱ አትፈልግም፣ ማየት እንኳን አትፈልግም። ከቆረጠች ቆረጠች ነው። ነገር ግን ድጋሚ ሌላ ህይወት ለመያዝ ራሱ በጣም ትቆያለች። ገባችሁ አይደለ? ኢቭን በስንት መከራ አላቅም፣ በስንት መከራ እዛ ህይወት ውስጥ ብትገባ ነው፣ በስንት ልመና። ለዛውም ደግሞ ከዛ ሰው ጋር ደግሞ ብዙ ጊዜ ብሬክ አርጋ እየተገናኘች ነው ራሱ ህይወቱን እንትን የምትለው ማለት ነው። ምክንያቱም አታምንም። ሁሉም ወንዶች የሚጎዷት ነው የሚመስላት። ሁሉም ወንዶች ያ ወንድ የራሱ መጀመሪያ ጎቷት የሄደ ወንድ ነው የሚመስላት ማለት ነው። ገባችሁ አይደለ? ሴቶች እንደ ወንዶች ቶሎ ብለን ሌላ ህይወት ውስጥ የምንገባ ሴቶች አይደለንም። ገባችሁ? ሴቶች ስለ ራሳችሁ በደንብ ታውቃላችሁ ብዬ አስባለሁ። እኔ ስለ ራሴ በደንብ አውቃለሁ። ሴቶች እንደዛ አይደለንም። ቶሎ ብለን ሌላ ህይወት ውስጥ አንገባም። ግን ብሩኬ እዚህ ጋር ሃይሚ አልቆረጠችም ከብሩኬ ጋር ማለት ነው። ምንም ጥፋት ቢያጠፋ እንኳን እየተቀበለችው ነው። ገባችሁ አይደለ? ግን እቺ ልጅ እንዳያጣት ገባችሁ አይደለ? እንደዚህ ይቅር ብለው እንደዚህ አብሰው ብዙ ክፍተትን እየሰጣችሁ እሱ ጭራሽ እኮ በቃ ጭራሽ እንዴት ልበላችሁ ብቻ ተውት። ግን አሁን ያም ሆነ ይህ ማለት ነው ብሩኬ አሁን ገብተህበት ኦኬ፣ በዚሁ ቀጥላችሁ በዚሁ ያ ነገርን ትታችሁ ያችም እዛው ቀርታ ልጅ ያንተ ልጅ ሳይሆን እዛው ቀርቶ ኦኬ አብራችሁ ከቀጠላችሁ ደስ ይለናል። ነገር ግን ትቻ ዱባይ ሄዳለሁ ብለህ እየመጣ ፍቅሯን እንትን እያልክ ልቧ ውስጥ እየገባ ባንተ ነው እንደውም የታመመችው። ገባ አይደለ? ባንተ ምክንያት ነው እንደውም እንደታመመች በሙዚቃ የገለጸችው ባንተ ምክንያት ነው። ገባ አይደለ? እየመጣ ፍቅር እየሰጣት
ላሽ እየመጣ ፍቅር እየሰጣ ላሽ የምትለው ነገር አቁምና አብረ የምትቀጥል ከሆነ ቀጥል። አይ ዱባይ ሄዳለሁ ምትል ከሆነ ምናምን ከሆነ በዛው ብትቀር ነው የሚሻል። ገባ አይደለ? የልጅቷን ልብ እንትን እያልክ እየሄድክ እንትን ማለት አይደለም። እንድትጎዳት አንፈልግም። ሶ መሀላችሁ ያቺ ሴትም እቺ የምታመጣ አብሳለት የምትባለዋ እቺ ሴት አዳሪ ናት እንዳለ ያስታውቃሉ። ወንዶቹን በምን ያክል እንደሚለምኑ ያስታውቃሉ። ገባ አይደለ? ትናንትና እንኳን ስስማ አይተናል። ገባችሁ? የእውነት እናንተን ለማስታረቅ የመጣች ሴት እንደዚህ አይደለችም። እናንተን ለማስታረቅ ትሞክራለች እንጂ እሷ እኮ በጣም ነው ያኮረፈችው። ገባ አይደለ? ከሃይሚ ጋር እንሂድ ምናምን ስትሉላ ሃይሚን እንደዛ ስለምናቱላ እሷ በጣም የሆነ ውስጥ በጣም ንዴት ነው የሚታይባት። ገባ? ስለዚህ ያቺ ልጅም አሁን ሌላ ጦስ እንዳታመጣ ነው እየፈራን ያለ ነው፣ አንተን አፍቅራ ማለት ነው። ስለዚህ ከሃይሚ ጋር በዚሁ የምትቀጥሉ ከሆነ ቀጥሉ፣ ግን እየመጣ እየሄድክ እንትን አትበል። ገባ? እስቲ ቪዲዮን አብረን እናያለን። እንግዲህ አይታችሁ ከሆነ ምግቡላ ሲበላ ማለት ነው ታውቃላችሁ፣ የሃይሚ እጅ ጣፍጠዋል ማለት ነው እያለ ሃይሚ እና ቤት ውስጥ በቃ አመት ያልበላ ነው የሚመስለው ብሩኬ ማለት ነው። የሃይሚ እጅ አግኝቶ እንዴት ውጪ ላይ የውጭ ምግብ ማለት ነው ምንም ሚሊየን ብትከፍሉ ራሱ ቤት ውስጥ እንደሚሰራ ምግብ አይሆንም። ሎ በረካ ብሎ እኔ በዚህ እኔ እዚህ ጸጉርሽን ታስኝ ያስታውቅባችሁ። ሲጀመር ጭራሽ አልተጣላችሁም። ገባችሁ? ምንም አልተጣላችሁም። ግን የተጣለ ሰው በምን ያክል ቶሎ ብሎ እንዴት ልበላችሁ፣ አንድ ሰው ተጣልቶ የሚዋደድ ከሆነ አንድ ላይ መሆን እንደሚችልና ጥሩ ፍቅር ፈጥሮ አንድ ላይ መሆን እንደሚችል ነው እያስተማሩ ያሉት። ገባችሁ አይደለ? ገባችሁ? ብዙ ሰዎች ተጣልቶ ብዙ ፍቅረኛሞች የነበሩት ጓደኛሞች የነበሩት ወይም ደግሞ ባልና ሚስት የነበሩት በዛው ብሬክ አድርጎ እንደሚቀሩ ወይም ተኮራርፎ ሲያልፉለት ሰላም አይባባሉም። እና ያ ነገር ሳይሆን ልክ እንደ ሃይሚና እንደ ብሩኬ ደግሞ እንደዚህ ሆናችሁ መኖር ትችላላችሁ ለማለት ፈልጎ ይመስለኛል የሚያስተምሩት። ለሻር ምንድነው ማለት እስኪ ድረስ እዚሁ ካንቺ ጋር ነኝ ማለት ነው። ያው ስለምትናፍቂኝ ካንቺ ጋር ፈሽላለሁ። አራል ቤተሰብ ፈቅዶልኝ ነው የመጣሁት። አይመለከተኝም። ያጀማ እኛ አልፈቀንም። እዚህ ሆነ እዚህ እንድትሆን ነው እንጂ የምንፈልገው እየሄድክ እንድትመጣ አይደለም። ወይም ደግሞ ዱባይ እስክትሄድ ድረስ ከሃይሚ ጋር እንድትሆን አይደለም። አንድ ላይ እንድትሆን ነው የምንፈልገው። ከሄድክ ሂድ፣ ቁጭ ካልክ ደግሞ ከሃይሚ ጋር ቁጭ በል። ከሄዳችሁም አንድ ላይ ነው የምትሄዱት። ግን ሄዳችሁ ይመስለኛል ሁለታችሁም አንድ ላይ አልሄዳችሁም። ሄዳችሁ የቆየ ቪዲዮ ይመስለኛል። ይሄ አንድ ራሱ ማለት ተደጋገመብኝ፣ አንድ አይነት ስታይል ማለት ነው። ስለዚህ የሆነ አንድ ላይ ዱባይ ሳትገኙ አትቀሩም። አሁን እኛ ሳናቅ ልትመለሱ እኔ የምለው ዱባይ መጣን ብሎ ማለት ነው ቪዲዮ ቀርጾ ምናምን፣ ከዛ በኋላ ደግሞ ከዱባይ ከተመለሱ በኋላ ደግሞ ዱባይ እየሄድን ነው ብሎ ቪዲዮ ሊፖስቱ ነው መሰለኝ። እንደዛ ነው። ከዱባይ ኢትዮጵያ ከተመለሱ በኋላ ዱባይ የመጡበትን ቪዲዮ ሊፖስቱ። አሁን ግን ዱባይ ናቸው። ዱባይ ያላችሁ ሰዎች ዞር ዞር በሉ እስቲ እና ሃይሚን ባህር ውስጥ ምናምን ማለት ነው ካገኛችሁት። ግጭት ብለን ከዚህ በኋላ ይኸውልሽ እስኪ ይሄ ድረስ ስለምናፍቅሽ እኔም ስለምትናፍቅኝ ፏን እንላለን ቤታችን ላይ አይሻልም? እኔ ወስኛለሁ። ደግሞ አስፈቅደኸኛል። ለምን እኔ እናት አንቺ ጋር እኮ ነው የምመጣው። ከእኔ ጋር እኮ ነው የምመጣው። ቢሆንስ ከእኔ ጋር ሰላም ናት። ረዘምኩብሽ እንዲህ ለሚያዝ እስኪ ከእኔ ጋር ሰላም ነው ማለት እኔ ከአንቺ ጋር እኮ ችግር የለብኝም። አንቺ ውስጥ ካሉት ሰይጣኖች ጋር ብቻ ነው ችግር የለብኝ። እኔ ውስጥ ሰይጣን አለ። ሰይጣን አለባት ያለህ አለ ያለኝ የለም። ይሄ ሰይጣንሽ ነገር የሚለው ሰይጣንሽ አንቺ ነሽ። እቺ አንቺ ነይማ እኔ መጥቻለሁ። ቆየሽ የእውነት አይታችኋት ከሆነ ማለት ነው የእውነት ከልብ ስለምትወደው ነው እንደዚህ እንደውም እንትን የሰጠችው እድሉ ለብዙ እድል የሰጠችው እንደዚህ እየሆነችለት ማለት ነው። ትቶ ሊሄድ ደግሞ ዱባይ ሊሄድ ያስባል ደግሞ ብትመጣና ብናገኘ እዚሁን እግርን ሰብረን የምንልክ ማለት ነው። ከቤት እንዳትወጣ ከሃይሚ ጋር ሆነ ከቤት እንዳትወጣ ማለት ነው። ሌላ ሲጨራሽ አታመጣም። ታዲያ እግዚአብሔርን የምርን እስከ ድረስ ተጠቀሚብኝ። እስከ ድረስ ይላል እንዴ? እስከ ድረስ ተጠቀሚብኝ። ኧረ ተው እንጂ ምንድነው? ዋይፋ ነህ ዳታ ነህ? ኧረ ወይኔ እስከ ድረስ ተጠቀሚብኝ። ሃይሚ ተጠቀሚው ዳታ ነው መሰለኝ ዋይፋ። ዱባይ ከመጣ ያው ዱባይ አለ ዋይፋ እዛው አስቀምጠን። አይ ብሩኬ ወይ ጣጣ እዚህ ቤት ምንም የለም ነው የምትሉኝ? ቀርቦት እኮ ነው የመጣው። ሃይሚ የሰራችውን ካልበላ አይውልም አያድርም። እመኑኝ እንዴ
ልክ ታውቃላችሁ ላሞች አግደን ማለት ድሮ ህፃን እያለን አሁን እኔ ከዛ መተን እርቦን ምናምን ላሞቹን ቤት አስገብተን ከዛ ኪችን እማዬ ምንም አልሰራሽም ምግብ ቤት አለ እያልን የሆነ እንትን ኪችን እንደምንፈልገው አያችሁት። እኔ ተናገር ያለው ትላንትና ሃይሚ ለብሩኬ ሁሉም ነገሩ ነች። ሁሉም ነገሩ እግዚአብሔር ነው የምላችሁ። ሁሉም ነገሩ ሁሉም በቃ ሁሉም ነገሩ እኔ እንጃ። ልክ እንደ እሙሽዬ በዚህ አጋጣሚ ግን ማለት ነው የተጣሉት ሃይሚና ብሩኬ ኦኬ ደጋፊ ከሆናችሁ ሃይሚና ብሩኬን ዘግዝቆ እንደፈለጋችሁ ምቱ፣ ከፈለጋችሁ ካገኛችሁ ደብድቧቸው። ግን እናትና አባት ምን አደረጉ? ምን አደረጉ? በዚህ ልክ እናት የምትሳደቡት ምናምን እናንተ የሆናችሁ ማለት ብሽቆች ማለት እናንተ ምጣድ እግሮች ማንከሽከሻ የመሰላችሁ ፊት ራሱ ማለት ነው። እንዴት ብላችሁ ነው እናትን በዚህ ልክ የምትሳደቡት? ኧረ ምን አይነቶች ናቸው በእግዚአብሔር። በእናት እንዴት ነው ማንም አይደራደርም። አዎ ሲጀመር ለነ ብሩክና ለሃይሚኮ እንትን ይሄ መጀመሪያ አይደለም እናትን ስትዘገዝቁ ስትሳደቡ። ግን በዚህ ልክ ደህና ናችሁ? እንደው እድሜያችሁ ይጠራ። እናንተ ማንከሽከሻ ፊት እኮ ናችሁ። አጠቃላይ ምን ይመስላሉ? ግን ዘው ብለህ ትመጣለህ ምናምን ዘው ብለህ የፈለግከውን ለማድረግ እናቱ ቤት እኮ ነው። ግን ጸባዩን ይዩት። የምሬ እኮ ነው ብሩኬ። ልክ ሃይሚ እኮ ሁሉም እንዴት እንጃ እሷን ምገልጽ ቃል ግን እናቱ ሁሉም ነገሩ በቃ በዚህ ልጅነቷ ግን 20 ዓመት ሞላት አልሞላትም መሰለኝ። በዚህ ድማ ለሱ ሁሉም ነገሩ ነች። እስኪ ሄደ ድረስ ተጠቀሚብኝ ዋይፋ ነው ያለኝ ይላል እንዴ? ምንድነው እንደዚህ የምታይ? እና ምን ጨቀጨቅ ከሆነ አስታራቂ እንድትሆነን ይዛት ትመጣ ነበር ማለት መቼስ ስራህን አይደለም። ቦርሳ ናት ይሁን አይሚዬ ቦርሳን ትናንትና ማታ እመጣለሁ ብሎ ሄዶ ነበረ እና አልመጣም። ለዛ ነው ማታ እመጣለሁ ብለ ነበረ እየቀረኸው አለችው። ግን እሱ ማለት ነው እኔ እንጃ ግራ ነው የሚገባኝ። እኔ እንደዚህ እንኳን አሁን ስትሉ ማለት ነው ይኸውላችሁ እሱ ነው እመጣለሁ ያለው። ሶ አንድ ሰው እመጣለሁ ሲል ማለት ነው የሆነ ትጠብቃላችሁ። ገባችሁ አይደለ? ብዙ እንትን ይቅር የሆነ የይቅርታን ልብ እያሳየችው ነው ሃይሚ ማለት ነው። ግን እሱ ደግሞ እንጨቃጨቅ መስሎኝ ነው ማርያምን የቀረውት አለ። ገባችሁ አይደለ? ግን በቃ እመጣለሁ ስላለው ብቻ ነው ጥያቄ ጠየቀችው። ገባችሁ አይደለ? እንጂ እሱን ፈልገው አይደለም። ከቆረጠችማ ጭራሽ ልንገራችሁ የምሬ ነው። ከቆረጠች በስማም ሃይሚ ስላልቆረጠች ነው በዚህ ልክ እንደዚህ የምታረገው። ከቆረጠች ግን እኔ ነው ያደርገኝ እንዴ ጊዜያዊ ሚስትህን ቦርሳን ዋሌት ናችሁ የት ሄዳ እንደሆነ አላውቅም። አባረረች መሰለኝ። አባረረች አይደል? እኔ እኮ ለምክንያት ነው እሷ የምፈልገው። ለምሳሌ ስፖርት ጀምሯል መሰለኝ በዚህ ሰሞን ብሩኬ ማለት ነው። ትንሽ ቀነስ እያደረገ ነው። አዎ እንደዚህ ስሩ። አዎ የኢትዮጵያ ወንዶች ማለት ነው ስፖርት ስሩ። ስፖርት ስትሰሩ ነው እስቲ ሴቶቹ የሚፈልጉት እናንተን። ገባችሁ አይደለ? ስፖርት ስትሰሩ ዝም ብላችሁ እየበላችሁ ሰውነታችሁ ምንም አይመስል ቅርጽ የለ ምን የለ። እሺ እኛ ከኛ ጋር ምን ነው የምትለዩት? ምን ትለያላችሁ? እሺ ሴቶቹ እንኳን ስትወልዱ እንኳን ምናምን ሰውነቷ ይበላሻል። እናንተም ገና ሳትወልዱ ሰውነታችሁ ይበላሻል። እና ምኑ እንዴ ሴትም የምትፈልገው እናንተም ራሱ የሚያስደስተው እኮ በቃ ወንድ ስትሆኑ ነው እንዴ። የውጭ ወንዶች እኮ አንድ ወንድ የለም እንትን ስፖርት ሳይሰራ የሚያደር ማለት ነው። በቃ ወንዱ ነው። አጠቃላይ ብሩኬ ብቻ አይደለም፣ አጠቃላይ የኢትዮጵያ ወንዶች ዝም ብላችሁ እንትን አታስገቡ። የምሬ ነው። አንተ እንድታረግልኝ ከዛ አንቺ እሺ ብለሽ ከኔ ጋር እንድትሄጂ ነው ማለት ነው። ለምን ነው ማስፈቅደው? ይናገራል። ቤቱ ራሱ እኮ አፎቶ ይናገራል። እንዴት ቡራው እዚህ ቤት እንዳለበት ነው። አንተ እኮ ሲርበኝ ነው የምትመጣው መሰለኝ። ቁርስ ሆይ እናምለጫ እውነትሽን ነው። የውጭ ምግብ አይሆንለትም። ሃይሚ የሰራችውን ለመብላት ነው እየሮጣ የሚመጣው ነው። ወደዛ አድርግልኛ ታዲያ። እስኪ ሄድ ድረስ እዚህ ከአንቺ ጋር ፈሳለች ነው። እኔ ፈጥኜ መጣሁ እኮ። ምንድን ነው የሚያንጨረጭርሽ? ነው ያልገባኝ። አልተንጨረጨርኩም። ተንጨረጨርሽ እንጂ ሳታየ ማለት ነው። ጥሩ ነች። በቃ ወይ እዚህ ጋር እንዴት እንደሚያምሩ አያችሁ? እንዴት እንደሚያምሩ የምሬ እኮ ነው። እኔ ራሱ እንትን ልላቸው ነው መሰለኝ። ቱቱ በሉ እናንተ። ጥሩ ነች።
በቃ ሰጠለሽ እኔ መቻል አቅም የለኝም። ትከብዳለህ። በግድ እጁን አንስቶ በግድ ነው ቀፊኝ የሚላት። እነዛ ቢሆኑማ እንኳን ለምንድን እጅ አንስቶ ነው እንደዚህ ጋር ሰምቀደረ ኧረ ወይኔ ገደለች ቤተሰቡ አንቃለሁ። ስለስራት አያቸው አትችልም እኮ ቀስት ነካይ ነው ነርቫን ነው ነካው ነው የምላችሁ። ኧረ እባክህ ኧረ ወይኔ ምን ይሄ ነርቬ ጸጥ ብለሽ ቁጭ ያልሽ ልጅ አሳኩሽ። እሺ ተንሳ ስለምታከብር ስለምትወድ ስለምታፈቅር ገባ አይደለ? ይሄንንም ስለምታቅ ነው የምትጫወትባት። ገባ አይደል ብሩኬ? ባይሆንማ ባትወድ ባታፈቅር ለአንተ ክብር ባይኖርማ እንኳን ለዋላ ልተኛ እጇንም አትነካም። አባቴ በደንብ ታውቃላችሁ ሴት ልጅ እንዴት እንደሆነች። ሴት ልጅ ማትወደውን ወንድ አጠገቧ እንኳን እንደዚህ ዞር ብላ አታይም። ገባችሁ? ሲለክፋት እንኳን ድንጋይ አንስታ ነው አናታቸውን የምትለው። ይሄ ምን ብሻል ይኸውልሽ ዱባይ እንሂድ እንዴ አብረን እንሆን አብደህ ጤነኛ አይደለም። የምር መታየት አለብህ ጭንቅላት መታየት ማለት እስቲ ያየሽ ነገር ምን ይላል? ምን ነው መታየት አለብህ? ሃይሚ እኮ ያው እንደዚህ ከሰች ወፈረች እያላችሁ የነበራችሁ ሰዎች ማለት ነው። ይኸው ከሰች ይኸው እንኳን ደስ አላችሁ። የምር ነው እንጨት ሆነች። ይኸው የበፊቱ ቦታ ተመለሰች። ይሄንን ነው የምትፈልጉታ? ማየት እኮ እንደዚህ አይደለም ያልኩህ። ሆስፒታል ሄደህ መታየት አለብህ። እኔ ሳልሆን አንተ ነህ የታመምከው። ከስንት ጊዜ በኋላ አሁን አራቱ ልጆች አስደምጪ ምን ያሰማችሁ እንዴ? እግዚአብሔር ሰው ያይ ኧረ ወይኔ እረሱት። ሃይሚ ማለት ነው ስራ መሆኑን ረስታ ቁጭ አለች። ከዛ በኋላ ደነገጠች፣ ደንግጣ ማለት ነው ተነሳች፣ ደንግጣ። ገባችሁ አይደለ? ሲቀጥል ደግሞ አራቱ ልጆች በጣም ናፍቀዋል ብሩጌ ማለት ነው። ገባችሁ አይደለ? አዎ አያችሁ እንዴት እንደሚያምሩ። የምሬን ነው ስራ መሆኑን ረስቶ ብዙ ነገር እኮ ነው ገፍተት የሚፈጥሩት ማላቸው ላይ ማለት ነው። ኧረ ወይኔ የምራስን እንዴ በግድ ካልተለመንኩ የምትይዘው ካልተለመንኩ አይደለም ነው። ምንም ያጠፋው ጥፋት እንደዚህ አይደለም የምታጠፋው። በየቀኑ እግረን አንሳ በእናትህ ነች። ጥፋት እንደዚህ እንትን ምን አይደለም የምታጠፋው። በየቀኑ እግረን አንሳ በእናትህ ነች። ወደ አክቱን ለመግባት ይፈልጋሉ፣ ግን ተመልሶ ደግሞ እያጠፋሉ። ማለት አንቺ ማለት እኔ እኮ ልብስ ደርቤ ልምጣ። ዘመን ለምን አላማርገኛ አንቺ ጋድንኪት የሆነ ወሬ አትወሪ። ለማንኛውም እኔ ላስጨፍር እኔ እንጨፍር ልብስ ደርቤ ልምጣ አላማርገኝም ማለች። አዎ እንደነዛ ሴቶች አይሚዬ፣ አዎ ተጠንቀቂ። እነዛን እንትን ብሎ ደግሞ አልጨፍርም። ሻንጣን ይዘውጣልኝ የት ነው እዛ ቤት ሄደ አስተካክዬ እስኪሄድ ድረስ ምናምን ኖራለሁ። እምቢ ካልሽ ዱባይ እስኪሄድ ካብሰላስተ አንቺ ልጅ አብሰላ ምትዩ ምንድን ነው? እኔ ከእሷ ጋር ምንም የለኝም። ወይ አናፈቀሽም? እስኪ በእግዚአብሔር ትንሽ ያለውን ቤት ያፈራው ዝም ብለሽ እስኪ አይደለም በማርያም ሆዳም ቤት አፈራው አንዴን ይዤ ሲርበኝ እስቲ ሙያሽን ናፍቆኛል። በእግዚአብሔር ትንሽ አንቺ የለም እግዚአብሔር ራሴ ያነሳለሁ ሆቴለም ማርያም እርቦታል ማርያም እኔ ፋራ ነው እንዴ የሚመስልሽ? ይሄ ሰሞን ማለት ነው በቃ ውጪ እያደረ ማለት ነው የሃይሚ እንትን የለም ሞያ የለም። በቃ ልጁ እርቦት ነው የመጣው። የኔ ቆንጆ የኔ እናት እንዴት እንደምታምሪ እኮ በእናትሽ በቃ ይበቃኛል። ሽታው ራሱ ደስ ሲናት ቆይ ነበር። አትሰሚኝም? ምን ሆነ ናፈቀት? እኔ ሁሉ ነገርሽ አያቸውን እየተከታተለ በየሄደችበት ሁላ አንተ ወሰን። አዎ በቃ ሃይሚ ቤተሰብ ቆይ እኔ በቃ እዚህ ለመኖር መጥተዋል። በጣም ነው የሚቀላለጡት። በጣም ነው ደስ የሚል ቪዲዮ ነው የዛሬ ቪዲዮ ቤተሰብ ማለት ነው። ሙሉን ገብታችሁ እዩ እሺ፣ የኔ ቤተሰብ ማለት ነው። እና በጣም ነው ደስ የሚሉት የዛሬ ቪዲዮ አብሶ። ነገ ደግሞ ያቺ ጎቶት እያለች እንደ ኤሊ እንዳትመጣ ያቺ እርጉዟ ማለት ነው። እና ያቺም ደግሞ አፈቀርኩት ብላ እንዳትመጣ መሀላችሁ ለሰይጣን እንዳይገባ ጸልዩ። አባቴ እናቴ ሁላችሁ ማለት ነው። ውይ ሰላማችሁ ይብዛልኝ ቤተሰብ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።